ያለው ጆኒ ነው ማለት ነው። ፓንች እያደረገ ነው ኤልቦ። ሰላም ትላንትና እንግዲህ ለረጅም ጊዜ ተጠባቂ የነበረው ኢቲኤፍሲ 002 አድዋ ፋይት ናይት ተካሂዶ ነበር። በጣም የሚያስገርሙ ነገሮች ነበሩ። ዛሬ እንድናይ የፈለኩት እያንዳንዱ ሰው ውስጥ ስፔሻሊ ደግሞ ፋይቱ ላይ የተሳተፉት እነ ሴዶ እነ ጆኒ ውስጥ ሪንግ ውስጥ ከመግባታቸው በፊት እዛ ውስጥ ሲሆኑ ከዛ ደግሞ መጨረሻ አካባቢ ምን እንደሚሰማቸው አይምሯቸው ውስጥ ምን ሊካሄድ እንደሚችል ሳይንሳዊ በሆነ መንገድ ባይዞ ከዚህም ተነስተ አንዳንድ ቁም ነገሮች እናያለን። በጣም በሚያስገርም ሁኔታ እኛ ደግሞ ስናያቸው ሰው ሲደባደብ ሰው ሲደማ ምናምን ደስ እያለን እየሳቅን እያየን ነበር። ምን ማለት ነው? ኮንትሮቨርሻል ነገር ነው። ሳይንሳዊ የሆነ ከዚህ ጋር የሚገናኙ አንዳንድ ነገሮችን ልንገራችሁ። መጀመሪያ ላይ ፋይቱን ከመግባታችሁ በፊት ኢዘር ሴዶም ሆነ ጆኒ አሁን በዋነኝነት እነሱ ስለሆኑ ስለነሱ ስናስብ አይምሯቸው ውስጥ ምን እየተካሄደ ነበር? ኦፍኮርስ ዛሬ ተነስቶ ዛሬ የገቡት ነገር አይደለም። ከረጅም ጊዜ ጀምሮ እየተወዳደሩ እያሰቡበት ነበር። አንዳንዶቹ ታይላንድ ሄደው ሲሰለጥኑ ነበር ምናምን። በዚህ ጊዜ አሁን ወደ ፋይቱ ሲገቡ ምናምን ላይቱ አለ፣ እዛ ውስጥ ጮቱ አለ፣ በጣም ብዙ ሰው አለ። ፊት ለፊት ደግሞ በጣም እገልሃለሁ፣ እግርህን ሰብራለሁ ምናምን ከሚል ሰው ጋር ፊት ለፊት እየተገናኙ ነው። ምን ሊሰማቸው ይችላል? ኖርማል ሰው ከሆነ በጣም ፍርሃት ምናምን ሊሰማን ይችላል። ኦፍኮርስ እነሱ ውስጥ ሊሰማቸው ይችላል። ግን በዋነኝነት አእምሯቸው ውስጥ ምን እየተካሄደ ነው ወደ ሪንግ እየገቡ ያሉ ብለን ስናስብ አንደኛ ላይ ይሄ ያለውን ነገር ዲቴክት የሚያደርገው አሚግዳላ የሚባለው የሰውን ኢሞሽን ወይም ስሜት ኮንትሮል የሚያደርገው ፓርት ከዚህ በፊት ስናወራ የነበረው ማለት ነው። ይሄ አሚግዳላ የፊር ሴንተር ነው ብለናል፣ ወይም ደግሞ ፍርሃትን ዲቴክት የሚያደርግ የአንጎላችን ፓርት ነው ብለናል። ስለዚህ በዚህ ጊዜ አሁን እነዚህ ወደ እንትኑ ሲመጡ ወይም ደግሞ ወደ ሪንጉ ሲመጡ አይምሯቸው የሆነ ዳንጀረስ ነገር እየመጣ ነው ብሎ ዲቴክት ያደርጋል። ሳምቲንግ ዳንጀረስ ኢዝ ጎይንግ ቱ ሃፐን። ያውቃሉ ዳንጀረሱ ምን እንደሆነ። ባይዞ ለዚህ ነው ሳይኮሎጂካል ፕሪፓሬሽን በጣም አስገራሚ የሚሆነው ፋይት ላይ ወይም የትኛውም ስፖርት ላይ ወይም የትኛውም ላይፍ ላይ ሳይኮሎጂካል ሬዲነስ በጣም አስገራሚ ወይም ደግሞ በጣም አስፈላጊ የሚሆነው ለዚህ ነው። በዚህ ጊዜ ራሳቸውን የሚቃኙበት ወይም ደግሞ ራሳቸውን የሚያስተካክሉበት ወይም ሁኔታውን የሚያዩበት ወይ በጣም ወሳኝ ነው ማለት ነው። ልብ ምታቸው በጣም ይጨምራል። አይምሯቸው በጣም ዳንጀረስ ነገር እየመጣ እንደሆነ አውቀዋል። ኦፍኮርስ እየነገሩት ነበር ከረጅም ጊዜ ጀምሮ። ፍርሃት ባይዞ ለሰው መነገርም ላይነገርም ይችላል፣ ግን ማጥፋት አይቻልም። ማለት እየፈሩ ነው ሳምቲንግ ማለት የሚፈሩት ይሄ አሸንፋለሁ ይሸነፋለሁ ብቻ ሳይሆን የሆነ አዲስ ነገር ወይም ደግሞ የሆነ ነገር ጋር ሊጋጠሙ እንደሆነ ስለሚያውቁ የፍርሃት ስሜት አለ። ያ ፍርሃት ስሜት ነው ባይዞ ዲፌንድ እንዲያደርጉም ያደርጋል። ከዚህም አልፎ ልብ መታቸው በጣም እንደሚጨምር እናውቃለን። ማለት በቃ ሄርት ቢታቸው በጣም ይጨምራል። ይሄ ደግሞ ለምን ሊሆን ይችላል? በዚህ ጊዜ አይምሯቸው ወይም አሚግዳላ ስፔሲፊካሊ በጣም ዳንጀረስ የሆነ ነገር ሊመጣ ነው ብሎ እየነገራቸው ነው፣ ወደ ሲስተማቸው በሙሉ እየላከ ነው። ይሄ የስትሬስ ሆርሞን የሚባለው ስፔሻሊ ኮርቲሶል ይባላል። ከዚህ በፊት እያየን እንደነበረ ከሰውነታቸው ውስጥ አንዳንድ በጣም አስፈላጊ የሆኑ ኬሚካሎች እንዲለቀቁ ያደርጋል። ስፔሻሊ እነዚህ እንደነ አድሬናሊን ይባላሉ፣ ካቴኮላሚን ይባላሉ። ካቴኮላሚን ማለት እንደነ ኢፒኔፍሪን፣ ኖርኢፒኔፍሪን ይባላሉ። እነዚህ የኬሚካል ስሞች ናቸው። ከነሱ ጋር ተጨነቁ። ለማንኛውም እነዚህ ኬሚካሎች ምን ያደርጋሉ? ኢነርጂ ካለበት ስራ ላይ እንዲውል ያደርጋሉ። ኢነርጂ ዩቲላይዝ እንዲሆን ያደርጋሉ። ከዚህም በተጨማሪ የልብ ምት በጣም እንዲጨምር ያደርጋሉ። ቢኮዝ ለእያንዳንዱ ሰውነታቸው አስፈላጊ የሆነ ደም በጣም ቶሎ መድረስ ስላለበት ወደ ፋይት እየመጡ ነው፣ ልፋጁ ነው። እያንዳንዱ የሰውነታቸው አካል ስፔሻሊ ደግሞ ጡንቻቸው ምናምን ኤቭሪቲንግ በጣም ኢነርጂ ማግኘት ስላለበት ከዚህ በፊት ሲበሉ የነበሩት በሙሉ ሲጠጡት የነበረው ጁስ ምናምን ቶሎ ወደ ስራ መቀየር ስላለበት ይሄ ካቴኮላሚን የሚባሉት እንደነ አድሬናሊን፣ ኖርአድሬናሊን የሚባሉት ወደ አሁኑ ተከማችቶ የነበረውን ኢነርጂ ዲግሬድ ያደርጉና ወደ ኢነርጂ ይቀይራሉ። ከዛ በኋላ ልብ ምታቸው በጣም እንዲጨምር ያደርጋሉ። ቢኮዝ ወደ እያንዳንዱ የሰውነታቸው አካል ደግሞ እነዚህ ኒውትሪየንቶች ኢነርጂዎችን የሚወስደው ደም ስለሆነ ደም በፍጥነት ሁሉም ቦታ ጋር ደርሶ ኢነርጂ እንዲያገኙ ያደርጋቸዋል። እነዚህ ኬሚካሎች ናቸው ባይዞ አድሬናሊን፣ ኢፒኔፍሪን፣ ኖርኢፒኔፍሪን የሚባሉት በዚህ ጊዜ ላይ በጣም በቃ ሲሪየስ ሮል የሚጫወቱ በኬሚካል ወይም ደግሞ በኒውሮ ትራንስሚተር እነዚህ ናቸው ማለት ነው። ለዚህ ነው ልብ ምታቸው በጣም የሚጨምረው ኢነርጄቲክ የሚሆኑት ምናምን ለዚህ ነው ማለት ነው ባይዞ። እነዚህ ኬሚካሎች አንድ ላይ ሆኖ ይሄን ሰው የሚያዘጋጁት ለፋይቱ ነው። ባይዞ ሳይንሱ ውስጥ የሚታወቀው ፋይት ኦር ፍላይት ሪስፖንስ ይባላል፣ ወይም ደግሞ አሁን ላይ ፋይት ፍላይት ኦር ፍሪዝ ይባላል። ይሄ ሰው እነዚህ ኬሚካሎች አድሬናሊን፣ ኖርኢፒኔፍሪን፣ ኢፒኔፍሪን በጣም ሲለቀቁ ቢኮዝ ኦፍ ይሄ ከስትሬሱ የተነሳ ወይም ከጭንቀቱ ከፍርሃቱ ምናምን የተነሳ ወይም ከዝግጅቱ የተነሳ እዛ ጋር ካለው ኢንቫይሮንመንት የተነሳ በጣም ሰውነቱ ሬዲ ሲሆን የስትሬስ ሆርሞን ሲለቀቅ እነዚህ ካቴኮላሚን
እንደነ ኢፒኔፍሪን ኖርኢፒኔፍሪን የሚባሉት ሲለቀቁ ሰውየው ለሶስት ነገር ይዘጋጃል። ወይ ፋይት ያደርጋል፣ ወይ ፍላይት ያደርጋል፣ ወይ ፍሪዝ ያደርጋል ነው። ኦፍኮርስ በብዛት የሚታወቀው ፋይት እንደ ፍላይት ነው። አሁን ግን ለምሳሌ መንገድ ላይ አስደንጋጭ የሆነ ነገር ካጋጠመን እኮ ፋይት አናደርግም ፍላይት ነው። በጣም ለማምለጥ እንሮጣለን። እዚህ ጋር ግን አስቦበት ፈርሞ ሊወዳደሩ ነው የመጡት። ፊት ለፊት ሲገናኙ የፍላይት ኦፕሽን የለም ወይም ደግሞ የመሮጥ ምርጫ የለም። ቀጥታ ፊት ለፊት ፋይት ነው ማለት ነው። ኦፍኮርስ በዚህ ጊዜ ፋይቱ በጣም ግዴታ ስለሆነ ኦር ደግሞ በቃ ውድድር ነው አስቦበት ስለገቡ ፋይት ማድረግ ስላለባቸው በጣም ትኩረታቸው ኤቭሪቲንግ የሚሆነው ሰውየው ላይ ነው። ፊት ለፊታቸው ያለው ሰው ላይ ነው። እዚህ ጋር የአቴንሽንን ደግሞ በጣም አስገራሚ ነገር ነው ያለ ማለት አቴንሽናቸው ለሰከንድ እኮ ዞር ብሎ እኮ ቷ አድርጎ ይዘርላቸዋል ምናምን። እዚህ ጋር የአቴንሽን ማለት ማይንድ ላይ የሚካሄዱትን ነገሮች እንድታስቡት ነው። ባይዘ በጣም ይገርማል ማለት አቴንሽናቸው 100% በዛ ሰው ላይ ነው የሚሆነው። ኢነርጂያቸው ዲስትሪቢዩት ይሆናል ወደሚያስፈልግ ሰውነት አካል በሙሉ ኢነርጂ ወይም ደግሞ የሚያስፈልገው ኃይል አቅም በጣም ቶሎ ዲስተርቢት ሆኗል። አሁን ፋይቱ ሊጀመር ነው። አቴንሽናቸው ባይዞ በጣም በሚገርም ሁኔታ እኔ እንደማስበው እዛ ውስጥ ያለውን ጩኸት ላይት ምናምን ራሱ እዛ ውስጥ ከገቡ በኋላ የሚያስተውሉ አይመስለኝም። ዴፊኒትሊ ደግሞ አያስተውሉትም። እንዴት አስተውሉታል? ፊት ለፊታቸው አደገኛ የሆነ ሰው ቆሞ ወይም ደግሞ እንደዚህ አይነት ኢቨንት ተከስቶ ውጭ ያለውን ጩኸት በርታ እንትና ሴዶ ጆኒ በርታ ምናምን ብለውን እኮ ላይሰሙት ይችላል። ምንም አይሰሙትም። ኦፍኮርስ አንዳንዶቹ ገልብጠው ምናምን ምታው ከኋላ ምናምን ምታው ምናምን ብሎ ምክር ሰጡታል ውጭ ላይ ሆኖ ማለት ነው። ኦብቪየስሊ በጣም ያስገርማል። ግን ሰዎቹ እዛ ውስጥ ሆኖ እነዚህ ምክሮች ሊሰሙ አይችልም። አቴንሽናቸው በሙሉ የሚሆነው ቀጥታ እነዚህ ላይ ነው። ወይም ደግሞ ይሄ ትኩረታቸው በሙሉ ፋይቱ ላይ ነው የሚሆነው። ይህም ደግሞ የሚያደርገው ይሄ ከስትሬሱ የተነሳ የተለቀቀው ባይዞ በጣም በሚገርም ሁኔታ ይሄ በ3 ደቂቃ በትንሽ ደቂቃ የተከሰተው ይሄ ክስተት ወይም ይሄ ኢቨንት በህይወታቸው በሙሉ የማይረሱት ኢቨንት ሊሆን ነው የሚችለው። ሚሞሪ ላይ በጣም ተጽዕኖ ያለው ትኩረት ነው አንደኛው። ሰዎቹ በጣም ትኩረታቸው እዛ ውስጥ ኤቭሪቲንጋቸው 100% እዛ ነው የሚሆኑት። ባይዞ እዛ ቦታ ሆኖ እኮ ስለ እናታቸው፣ ቤት ስላለ ወንድማቸው፣ ትላንት ስለሰደባቸው ሰው በምንም ተአምር አያስታውሱትም። ቀጥታ ሀሳቡ ምንድን ነው? ፋይት ማድረግ ብቻ። አቴንሽን 100% የሆነበት ቦታ ሚሞሪም 100% የሚሆንበት አጋጣሚ በጣም ሰፊ ነው። እነዚህ ሰዎች ከ10 ዓመት በኋላ ሴዶን እንዴት ነው የተመታኸው ምናምን ብትሉት ሶሪ በጣም ሊያስታውስ ይችላል። አሁን ለምሳሌ የባለፈው ላይ ደግሞ ንቃት እንዴት ተመታ ምናምን በጣም ሊያስታውስ ይችላል። አሁን ላይ ኦፍኮርስ ንቃት በጣም አሪፍ ነበር ፐርፎርም ያደረገው። ኤኒዌይስ እኔ አሁን እዚህ ጋር ሰዎቹን ለማበላለጥ ወይም እነሱን ኮምፔር ለማድረግ ሳይሆን በእነሱ አይምሮ ውስጥ ምን እየሆነ እንደነበረ ሰውነታቸው ውስጥ ሳይንቲፊክ በሆነ ወይ ምን እየሆነ እንደነበረ እሱን ለማየት ነው። ከዛ በኋላ ፋይቱ ተጀመረ። ፋይት ሲያደርጉ ባይዞ በጣም በሚገርም ሁኔታ እያንዳንዳቸውን ነገሮች የሚያደርጉት ያን ያክል አስበውበት አይደለም። ማለት አሁን እግሬን አነሳለሁ ከዛ እጄን ምናምን ኦፍኮርስ ያስቡበታል። እዚህ ጋር ግን ዶሚኔት የሚያደርገው ይሄ አስቦበት የሚሰሩ ኮንሺየስ የሆነ ነገር አይደለም። አንኮንሺየስሊ ሰውነታቸው ውስጥ ወይም ደግሞ ሰብኮንሺየስ ማይንዳቸው ውስጥ ያለው የፋይት ስትራቴጂ ነው እንጂ የሚጠቀሙት ለትንሽ ጊዜ ብቻ የተለማመዱት አይነት እዚህ ጋር ፎርሙላውን መጠቀም ላይችሉ ይችላሉ። ለዚህ በጣም የሚጠቅመው ምንድነው? ረጅም ጊዜ ትሬኒንግ የሚጠቅመው ባይዞ ለዚህ ነው። ረጅም ጊዜ ትሬኒንግ ሲያደርጉ እነዛ ፎርሙላዎች በሙሉ ሰብኮንሺየስ ማይንዳቸው ውስጥ አለ። ማለት አስቦበት አሁን እጄን አነሳለሁ፣ እግሬን አነሳለሁ፣ በዚህ በኩል እመታዋለሁ፣ በዛ በኩል ምናምን ብሎ ሁሉንም ነገር በካልኩሌሽን አይሰሩትም። እዚህ ጋር ፊት ለፊት ቆመው ቢኮዝ ዶሚኔት የሚያደርገው ራሽናል ቲንኪንግ አይደለም። በዚህ ጊዜ ኢሞሽናል ቲንኪንግ ነው። በዚህ ሰዓት የምንጠቀመው ወይም ፐርፎርም የምናደርገው ነገር እያሰብን ፎርሙላ ምናምን አይደለም። ቀጥታ ሰብኮንሺየስ ማይንዳችን ውስጥ ያለውን ነገር እሱን ነው ፐርፎርም የምናደርገው። ለዛ ነው ባይዞ ረጅም ጊዜ ትሬኒንግ የሚያደርጉት ትሬኒንግ በሙሉ ከራሽናል ማይንዳቸው አልፎ ሰብኮንሺየስ ማይንዳቸው ውስጥ ስለሚቀመጥ እንዴት ፋይት እንደሚያደርጉ ኤቭሪቲንግ ያውቃሉ። በፋይቱ ጊዜ ደግሞ የሚካሄደው ይሄ ነው። ከዛ ከፋይቱ በኋላ ማለት ዝናብ ዘንቦ ሲያባራ ምናምን የሚሰማን ስሜት አለ። ምን አይነት ማለት ነው? በፋይቱ ጊዜ ምቱ ራሱ አይሰማቸውም። ማለት ያን ያክል ፊል አያደርጉትም። አስባችሁታል? ሰው በዛ ልክ ተመቶ ተመልሶ ተቋቁሞ መማታት ምናምን ይጀምራል። ይሄ በጣም ኤክስትራኦርዲነሪ ነው። በዚህ ጊዜ ፔኑ ስሜቱ ምናምን ያን ያክል አይሰማቸውም። አሁን ሰውነታችን ፋይት ኦር ፍላይት ነው። በቃ
ይህንን ሰውዬ ወይ ማሸነፍ ነው ወይ ጥሎ መሮጥ ነው ሀሳቡ። ኦር ሲስተማችን ሬዲ የሚሆነው ከዛስ ድብድቡ ካለቀ በኋላ ኖክአውት ከተደረገ ኦር ባይ ሚንስ ድብድቡ ሲያልቅ አሁን የነ ጆኒ ላይ ሪፍሪ ወይም ዳኛው ነው ያስቆመው። ኦፍኮርስ እጁን ልሰብር ስል ዳኛው ነው ያስቆመው። ሶ ፋይናሊ ዝናብ እንዳባራ ነገር ይላል ሰውነታቸው። ከዛ በኋላ የሆነውን ነገር በሙሉ ምን ሆኜ ነበር፣ የቱ ጋር ነው የያዘኝ፣ ምን ሆኜ ነው እዚህ ጋር ያልመታወት ብሎ ከዛ በኋላ ነው አንዳንድ ነገር ማሰብ ማስተዋል ምናምን የሚጀምረው። በዚህ ጊዜ ባይዞ በጣም በሚገርም ሁኔታ ያኔ የተመቱት ያኔ ያልተሰማቸው ከዛ በኋላ ነው የሚሰማቸው። አሁን በጣም ሲሪየስ የሆኑ የተመቱት ኤቭሪቲንግ እብጠቱ ሳምቲንግ ከዛ በኋላ ነው የሚሰማቸው። ሰውነታቸው ውስጥ ሊሆነው የሚችለው ነገር እነዚህ ናቸው ማለት ነው። ሳይንቲፊካሊ ባይዞ ሀገራችን ውስጥ እንደዚህ አይነት ስፖርት መኖሩ በጣም ደስ ይላል። በአንድ ሳይድ ደግሞ የሚመጣውን ጉዳት ሲታዩ ደግሞ በጣም ያሳዝናል። ማለት በብዛት የሚመታቱት አንጎል ውስጥ ማለት ራሳቸውን ነው። ራስ ነው በጣም የሚመታቱት። አንጎል ውስጥ ደግሞ ይሄ ስለ ብሬን ደግሞ በጣም ሲሪየስ እንደሆነ በኩልፈር ላይ ሲሪየስሊ እያየን ነው። በጣም ሲመታቱ ሊመጣ የሚችለው ሪስክ በጣም ብዙ ነው። ኦፍኮርስ እንደ ስፖርት ኤኒ ስፖርት የሚከበር ስፖርት ቢሆንም ግን በጣም ሪስክ ያለው ስፖርት ነው ብዬ አስባለሁ። ኦፍኮርስ የአካል እንቅስቃሴ መስራት ለአይምሮም በጣም እንደሚጠቅም ከዚህ በፊትም እያወራው ነበር። ባይዞ ሌላኛው በጣም የሚገርም ነገር የአካል እንቅስቃሴ ወይም እነዚህ ስፖርት ላይ ምናምን ኤክስፐርት መሆን ጡንቻ ብቻ አይደለም ጥንካሬው፣ አይምሯቸው ራሱ በጣም ሲሪየስ ወይም በጣም ሻርፕ ሲሆን ታገኙታላችሁ። ባይዞ ኦፍኮርስ ከልኩ አልፎ ወይም ደግሞ ሰው ከተጎዳ ኤግዞስቲቭ ሆነ ወይም አንጎል ላይ ወይም ደግሞ ራሳቸው ተመቶ በጣም ችግር ሊያመጣ ይችላል። ከዚህ ውጭ ግን በልኩ ሲሰራ ግን በጣም ስማርት ነው የሚያደርገው ስፖርት ባይዞ። ይሄ ደግሞ ከዚህ በፊት በጣም ዲፕ የሆነ ኮንቴንት ወይም ቪዲዮ ሰርቼ ነበር፣ የአካል እንቅስቃሴ እንዴት የሰውን አይምሮ ሻርፕ እንዴት እንደሚያደርገው። ኦፍኮርስ በቀጣይም እነዚህን ሀሳቦች ዲስኬስ አደርጋለሁ። ሌላው ያስገረመኝ በዚህ ፋይት ላይ ባይዞ አይ ዶንት ኖ ካዳለው አላውቅም፣ ግን የጆኒ ስማርትነስ በጣም ገርሞኛል። ማለት ያየሁት በጣም ስማርት መሆኑን ነው። አይሚን እንዴት አጀማመሩንም ባይዞ ማይንድ ሴቱም በጣም ያስገርመኛል። አይሚን ፋይቱም ከመጀመሩ በፊት የነበረው እንደዚሁ ከፊት ውስጥ ትረዱት ዘን እዛ ውስጥ የሚያሳየው ፐርፎርማንስ ይገርማል። ኦፍኮርስ ከዛም ውጭ ደግሞ ያን ያክል ኢሞሽናል ሲሆን ወይም ደግሞ ያን ያክል እንትን ሲሆን አታዩትም። ማለት እኔ ከዚህ የምረዳው በጣም ማይንድ ሴቱን እንዳሰለጠነ ኢሞሽኑ እንዳሰለጠነ ኢሞሽናል ኢንቴሊጀንስ የሚባለው እሱንም ኮንሰፕት ብዙ ጊዜ ስለማነሳ ማለት ነው። ኤኒዌይስ እነዚህን ማስተዋል ችያለሁ። ቶታሊ ሳይንቲፊክ በሆነ ወይ ስለ ትላንቱ በአድዋ ላይ የተካሄደው ኢቲኤፍሲ 002 ፋይት ናይት ኦፍኮርስ ትኩረት አድርጌ ያወራው እነ ሴዶ እና ጆኒ ላይ ቢሆንም ሌሎችም ፋይቶች ነበሩ። እነሱን ኦፍኮርስ የማየት እድል አግኝቼ ነበር። ግን በአጠቃላይ ያለው ሀሳብ ይሄ ነው ማለት ነው። ከፋይቱ ከመግባታቸው በፊት የምኖራቸው ፊሊንግ ከነዛ ሆርሞን የተነሳ ነው። እዛ ውስጥም ደግሞ አክት የሚያደርጉት አክሽን በዚህ ምክንያት ነው። ከዛም በኋላ ካሸነፉት ወይም ከተሸነፉ በኋላ እንደዛ ነው ማለት ነው። ከዚህ ቪዲዮ ከሰው አይምሮ ጋር ተያይዞ በፋይት በጭንቀት ሰው ውስጥ ምን እንደሚካሄድ ትንሽ መረዳት እንዳገኛችሁ ተስፋ አደርጋለሁ። በጥልቀት ደግሞ በኩልፈር ቻናል ላይ ስለ ሰው አይምሮ፣ ማይንድ፣ አንጎል እነዚህን ሀሳቦች በጥልቀት እናወራለን። ቻናልን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ በአክብሮት ጠይቃለሁ። ቴንኪዩ። መልካም ቀን።